አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ ውድ ተመልካቾቻችን እንዲሁም ሌላ ጎኖቻችን ሰላም በያላችሁበት ሰላማችሁ ብዝት ጥፍ ትርብ ይበልልኝ ያልኩኝ አብዱላህ ኢብኑ አባስ የሚለው የተረካ ክፍል 2 ይዤ ቀርብ ያለው ተከታተሉኝ። ያዳምጣችሁ ላይክ ሼር ሰብስክራይብ ያደርጋችሁ ቤተሰብ ሆኑ። ኢንሻአላህ ይቀጥላል። አብዱላህ ኢብኑ አባስ ክፍል 2 እነዚህ ልዩ ባህሪያቱ ነበሩ። እንግዲህ አብዱላህ ኢብኑ አባስ የዚህ ኡማ ምሁር ተብሎ እንዲታወቅ ያደረጉት። አብዱላህ ኢብኑ አባስ እውቀት በማካበት ረክቶ አያውቅም። እውቀት የሚሹ ሰዎች ብቻ ሳይሆን መላውን የሙስሊሙ ማህበረሰብ የማስተማር ትልቅ ኃላፊነትና ያለበት ያህል ይሰማው ነበር። ፊቱን ወደ ማስተማሩ በማዞር መኖሪያ ቤቱም ዩኒቨርሲቲ ሆነ። አዎ ልዩ ትምህርት የሚሰጥበት ዩኒቨርሲቲ። እኛ ከምናውቀው ዩኒቨርሲቲ የሚለየው ነገር ቢኖር ይሄኛው አንድ መምህር ብቻ ያለበት በመሆኑ ነው። እሱም አብዱላህ ኢብኑ አባስ ነበር። አብዱላህ ኢብኑ አባስ ረዲየላሁ ዐንሁ የትምህርት ጊዜያት የጋለ የህዝብ ፍላጎት ይነበብ ነበር። ከእሱ ቤት ፊት ለፊት የነበረው ሁኔታ ከጓደኞቹ መካከል አንዱ ሲገልጸው እንዲህ ይላል። ከእሱ ቤት ፊት ለፊት አንዲትም መተላለፊያ እስኪጠፋ ድረስ ወደ ቤቱ የሚያዳርሱ መንገዶች ላይ ትምህርት ዒልም ፈላጊዎች ሲሰባሰቡ አየሁ። ወደ ቤቱ ገባሁና በሩ ላይ ስለተሰበሰበው ህዝብ ነገርኩት። እሱም ሂድና የውዱእ ውሃ አምጣልኝ አለኝ። ውዱእ ካደረገ በኋላ ውጣና ስለ ቁርአንና ስለ ፊደላቱ ድምጽ አወጣጥ ለመጠየቅ የፈለገ ሰው ካለ መግባት ይችላል ብለህ ንገራቸው አለኝ። እየተቀመጠ ሳለ እኔ እንደነገረኝ አደረኩ። ቤቱ እስከሚሞላ ድረስ ሰው ገባ። ማንኛውም ጥያቄ ሲቀርብለት ግልጽ አድርጎ ያብራራና በተጠየቀው ላይ ተጨማሪ መግለጫ ያቀርብ ነበር። ከዚያም ለተማሪዎቹ ለወንድሞቻችሁ ቦታ ልቀቁ አላቸው እና ደግሞ ውጣና ስለ ቁርአንና ስለ ትርጉሙ ለመጠየቅ የሚፈልግ ሰው ካለ እንዲገባ አድርጋለኝ። አሁንም ቤቱ በሰው ተሞላ። አብዱላህም ከተጠቀሰው በላይ ግልጽ ያደርግላቸውና ተጨማሪ ትምህርቶቻቸውንም ይሰጣቸው ነበር። ከዚያም ስለ ፊቅህ ህግ፣ ስለ ሐላልና ሐራም፣ የውርስ ህጋትና ስለ አረብኛ ቋንቋና ቅኔ ለመረዳት ለሚፈልጉ ሰዎች በቡድን እየሆኑ መግባት ቀጠሉ። የተለያዩ ትምህርቶችንም ለመቅሰም ከሚመጡ በርካታ ቡድኖች መካከል ጭንቅና ግርግር እንዳይፈጠር አብዱላህ አንዱ ቀን ለአንድ የተወሰነ ትምህርት ብቻ ለመስጠት ወሰነ። አንድ ቀን ስለ ቁርአን ገለጻ ትርጉም እና ብቻ ለመስጠት ስለ ቁርአን ገለጻና ትርጉም ብቻ ትምህርት ሲሰጥ፣ በሌላኛው ቀን ደግሞ ስለ ፊቅህ ይሰጣል። የነቢዩ ዘመቻዎች ቅኔና በኢስላም በፊት የነበረው የአረብ ታሪክ ሁሉ አንድ ቀን ተመድቦላቸው ነበር። አብዱላህ ኢብኑ አባስ ረዲየላሁ ዐንሁ ትምህርት ይሰጥበት በነበረው ወቅት ከፍተኛ የማስታወስ ችሎታና እውቀት እንዳለው አስመስክሯል። ገለጻዎቹ ትክክለኛ፣ ግልጽና አሳማኝ ነበሩ። የመከራከያ ነጥቦቹም ስሜቱን የሚያጭሩና በተገቢ የጽሑፍ ማስረጃዎች፣ የታሪክ ጭብጦች የተደገፉ ነበሩ። ከፍተኛ ስሜት የማጫር ችሎታው የታየበት አንዱ አጋጣሚ በአሊ ኸሊፋነት ዘመን ነበር። ታሪኩ እንዲህ ነው። አሊ ከሙአዊያን ጋር መደራደር ሲጀምሩ በርካታ ደጋፊዎቻቸው ከተዋቸው ነበር። አብዱላህ ኢብኑ አባስ ረዲየላሁ ዐንሁ አሊ ዘንድ ሄዱና የከዷቸው ሰዎች እንዲያነጋግር እንዲፈቅዱለት ጠየቃቸው። አሊ ደግሞ ከነሱ እጅ ክፉ ነገር ይደርስበታል ብለው ተጠራጥረው ነገር ግን በመጨረሻ አብዱላህ ምንም ነገር እንደማይደርስበት ስላሳመናቸው ፈቀዱለት። ወደ ሰዎቹ ሄደ። አላህን በመገዛት ተመስጠው ነበር ያገኛቸው። አንዳንዶቹ እንዲናገር አልፈቀዱለትም ነበር። ሌሎቹ ግን ለመስማት ተዘጋጁ። እስቲ ንገሩኝ፣ የነቢዩ አጎት ልጅ
የልጃቸውን ባልና የእሳቸውን ነቢይነት ካመኑት መካከል የመጀመሪያው በሆኑት ሰው ላይ ምን የሚያስከፋ ነገር አገኛችሁባቸው ሲል ጠየቃቸው። ሰዎቹ በአሊ ላይ 3 ዋና ዋና ቅሬታዎችን በመዘርዘር ቀጠሉ። በመጀመሪያ የአምላክ ሃይማኖትን የሚመለከቱ ጉዳዮች ላይ ቁርአናዊ ብይኑ መከተል ነበረበት። እርሱ ግን ፍርድ የሚሰጡ ሰዎችን ሾመ። ማለትም አሊ ከሙአዊያን ጋር የተፈጠረውን አለመግባባት ለመረዳት አቡ ሙሳ አልአሽዓሪ እና አምር ኢብኑ አልአስ በሸምጋይነት ለመቀበል ተስማምተዋል። ሁለተኛው ከተዋጋ በኋላ ገዳይም ሆነ ምርኮኞችን አልወሰደም። ሶስተኛ ምንም እንኳን ሙስሊሞች ለእሱ ታዛዥ መሆናቸውና እሱ ህጋዊ መሪያቸው መሆኑን ቢያጸድቁም ከሽምግልናው ሂደት የሙእሚኖች መሪነት ማዕረግ እንዲጠበቅለት አልተሟገተም። ይህ የደካማነት ምልክትና የምእመናን መሪ የሚለውን ህጋዊ ስልጣኑ ማስደፈሩን የሚያሳይ ምልክት ነው በማለት ቅሬታቸውን ገለጹ። አብዱላህ አቤቱታቸውን አዳምጦ ከጨረሰ በኋላ ምንም ተቃውሞ ሊያነሱ የማይቻላቸውና ለቅሬታቸው ምላሽ የሚሰጡ የቁርአን አንቀጾች እንዲሁም የነቢዩ ንግግሮች ቢጠቅስላቸውም አቋማቸው ለመቀየር ዝግጁ መሆናቸውን ወይም አለመሆናቸውን ጠየቃቸው። እንዲቀበሉ ተናገሩ። አብዱላህም እንዲህ ሲል ቀጠለ። አሊ የአላህ ሃይማኖት ውሳኔ የሚመለከቱ ጉዳዮች ለሰዎች ዳኝነት አቅርቧል ለምትሉ አላህ ሱብሓነሁ ወተዓላ እንዲህ አሊ የአላህን ሃይማኖት ውሳኔ የሚመለከቱ ጉዳዮችን ለሰዎች ዳኝነት አቅርቧል ለምትሉ አላህ ሱብሓነሁ ወተዓላ እንዲህ ብሏል። በሱረቱል ማኢዳ አንቀጽ 95 ላይ እናንተ ያመናችሁ ሆይ እናንተ በሐጅ ስራ ውስጥ ስትሆኑ አውሬን አትግደሉ። ከናንተም እያወቀ የገደለው ሰው ቅጣቱ ከናንተ 2 የትክክለኛነት ባለቤት የሚፈርድበት የሆነ የገደለውን ነገር ቢጤ መስጠት ማሰተሪያ ነው ይላል። ታዲያ የትኛው ነው ፍትሃዊ ብይን የሚሻው? የህዝቦችን ደም እንዳይፈስ ለመጠበቅ፣ በመካከላቸው ያለውን ጥል ለማስወገድ ሰብአዊ ዳኛ መሰየም ነው ወይስ ሩብ ዲርሃም ለማታወጣ ጥንቸል መልሳቸውንም በሙስሊሞች መካከል የተፈጠረው አለመግባባት ለማስወገድና ደም መፍሰስን ለማስቆም እርቅና ሽማግሌዎችን መሾም፣ በተቀደሰው የሀጅ ቦታዎችን እንስሳትን በገደለ ሰው ቅጣት ላይ ለመበየን ሰብአዊ ዳኞችን እንዲሾሙ ከማድረግ የበለጠ አስፈላጊና ትክክለኛ እርምጃ ነበር የሚል ነበር ጥያቄያቸው። ስለዚህ ይህን ጉዳይ ጨርሰናል ማለት ነው ሲል አብዱላህ ጠይቃቸው። መልሳቸውም በጌታችን ስም እንምላለን አዎ አሉ። አብዱላህም ቀጠለ። አሊ ተዋግቶ ሲያበቃ ነቢዩ እንዳደረጉት ምርኮኛቸውንም አልወሰደም ላላችሁት እናታችሁ አይሻንን ምርኮኛ አድርጋችሁ ልትይዙ ትፈልጋላችሁን? መልሳችሁ አዎ ከሆነ ከስህተት ላይ ወደቃችሁ ማለት ነው። እሷ እናታችን አይደለችም ካላችሁ ደግሞ በክህደት ላይ ወድቃችኋል ማለት ነው። ምክንያቱም አላህ ሱብሓነሁ ወተዓላ እንዲህ ብለዋል፣ ነቢዩ በምእመናን ከነፍሶቻቸው ይበልጥ ተገቢ ነው፣ ሚስቶቹም እናቶቻቸው ናቸው። አልአሕዛብ አንቀጽ 6 ላይ እና ለራሳችሁ የምትፈልጉትን ምረጡ አለ አብዱላህ። በመቀጠልም ይህን ጉዳይ በዚህ ጨርስን ማለት ነው ሲል ጠየቃቸው። እነርሱም በጌታችን ስም እንምላለን አዎ ጨርሰናል አሉት። አሁንም አብዱላህ ቀጠለ። አሊ የሙእሚኖች መሪነት ማዕረግን ጥለዋል ብላችኋል። አስታውሱ፣ ነቢዩ ራሳቸው በሁደይቢያ ድርድር ወቅት ከአጋሪዎች ጋር በተፈራረሙበት ወቅት በጦርነት ያለ መፈላለግ ጊዜያዊ ስምምነት ላይ ሙስሊሞች ይህን የአላህ መልእክተኛ የተስማማበት ነው ተብሎ እንዲጻፍ ፈለጉ። የመካ አጋሪ ቁረይሾች ግን አንተ የአላህ መልእክተኛ መሆንህን ብንቀበል ኑሮ ወደ ካዕባ እንዳትገባ መንገድ ባልዘጋንብህ ወይም ደግሞ ባልተዋጋንህ ነበር ሲሉ ወዲያውኑ በቁጣ መለሱ። እንግዲያውስ ሙሐመድ የአብዱላህ ልጅ ብላችሁ ጻፉ አላቸው። በአላህ ስም እምላለሁ እነሱ ቢክዱኝም እኔ የአላህ መልእክተኛ ነኝ ብለው የእርሱን ፍላጎትን ሙሉ።
ከዚህ ነጥብ ላይም ይህን ጉዳይ ጨረስን ሲል ተቃዋሚዎቹን ጠየቀ። አሁንም መልሳቸው በጌታችን ስም እንምላለን አዎ የሚል ነበር። አብዱላህ ስለ ቁርአንና ስለ ነቢዩ ታሪክ ጥልቅ እውቀቱን እንዲሁም የመከራከር ስሜት የመቀስቀስ ልዩ ችሎታውን ካሳየበት ከዚህ የቃላት ምልልስ ፍሬዎች መካከል አንዱ አብዛኞቹ ማለትም ወደ 20 ሺህ የሚሆኑ ሰዎች ወደ አሊ ጦር መመለሳቸው ነው። 4000 የሚሆኑ ግን እንዳመጹ ቀሩ። እዚህኛዎቹ የኋላ ሐዋሪጅ አፈንጋጮች የሚል ስያሜ የተሰጣቸው ናቸው። ከዚያና ከሌሎች ገጠመኞች ደፋሩ አብዱላህ ሰላምን ከጦርነት አሳማኝ ውይይቶችን በኃይልና ከብጥብጥ እንደሚመርጥ አሳየ። ይሁንና ይታወቅ የነበረው በድፍረቱ ሳይሆን አርቆ አሳቢነቱን፣ በሰፊ እውቀቱ፣ በታላቅ ቸርነቱና በእንግዳ ተቀባይነቱም ጭምር ነበር። የቤተሰቡን ሁኔታ አስመልክተው አንዳንዶቹ የእርሱ ዘመን ሰዎች ሲናገሩ ከኢብኑ አባስ ቤት የበለጠም ብዙ ምግብ፣ ፍራፍሬና እውቀት ያለበት ቤት አላየንም ብለዋል። ለሰዎች ቀና አመለካከትና አዘኔታ ነበረው። አሳቢና ርህሩህም ነው። እንዲህ ሲልም ተደምጧል። የአላህ መጽሐፍ ያዘዘውን አንድ አንቀጽ ጠቀሜታ ስረዳ እኔ የማውቀውን ሁሉ ሰው ቢያውቀው ይሻል ነበር ብዬ እመኛለሁ። ሰዎችን በእኩልነት የሚያይና በፍትህ የሚያስተዳድር ሙስሊም መሪ ስለመኖሩ የሰማሁ እንደሆነ በጣም ደስ ይለኛል። ጸሎት አደርግለታለሁም። ከሙስሊሞች መሬት ላይ መዝነቡንም በሰማሁ ጊዜ እንደሆነ በደስታ እሞላለሁ። አብዱላህ ኢብኑ አባስ ረዲየላሁ ዐንሁ አላህን በመገዛት በኩልም ሁሌ እንደተጋ ነበር። መጾም ያዘወትራልና በአብዛኛው ሌሊትን ይሰግድ ያድር ነበር። ዱዓ የሚያደርግበትና ቁርአን የሚቀራበት ጊዜ ያለቅስ ነበር። ስለ ሞት፣ ስለ ትንሣኤና ስለ ወዲያኛው ዓለም ህይወት የሚያወሱ አንቀጾችን የሚነበብበት ጊዜ ከጥልቅ ለቅሶ የተነሳ ድምፁ ይጎረንን ነበር። አብዱላህ ኢብኑ አባስ ረዲየላሁ ዐንሁ በዚህ ዓለም በሞት የተለየው በ71 ዓመቱ ጣይፍ በተባለች ተራራማ ከተማ ላይ ነው። የአብዱላህ ኢብኑ አባስ ረዲየላሁ ዐንሁ የህይወት ታሪክ ትረካ በዚህ አጠናቀናል። ቀጣይ በሌሎች ሷሃቦች ታሪክ እንመለሳለን። እስከዛኛው ቸር ያቆየን። መልካም ቆይታ።